አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። በፎቶና በሪከርድ ሲህር እንደሚሰራ ምን ያህሎቻችን እናውቃለን? የእህታችን የእሙ ሙሐመድ ታሪክ ክፍል 2ን ወደ እናንተ ይዤላችሁ ቀርቤያለሁ። እሙ ሙሐመድ በሪከርድና በፎቶ ላይ ሲህር ተሰርቶባት በቀልብ ዶክተር ኡስታዞች ሰበብ ታክማ ከዳነች በኋላ ታሪኳን እንዲህ ታጫውተናለች። ወደ ክፍል 2 እናምራ። በፎቶና በሪከርድ የተሰራ ሲህር እሙ ሙሐመድ አሚን ከሳውዲ አረቢያ መዲነቱል ሙነወራ ክፍል 2። ይህቺ የቀድሞ ፍቅረኛው ደወለች። የባለቤቴን ስልክ እኔም ይዘዋለሁ። በመካከላችን ምንም መደባበቅ የለም። የሆነ ወቅት በወሬ መሃል የእሷን ቁጥር ሲነግረኝ አስታውሳለሁ። እርሷ እንደሆነች ጠርጥሬ ሃሎ አልኳት። ደነገጠች። የምትገባበት ጠፋት። ይቅርታ ተሳስቼ ነው፣ ይህ ስልክ አይደለም ብላ የሌላ ሰው ስም ጠርታ እንደተሳሳተ ሰው ስታስመስል እኔ አውቅሻለሁ፣ ከዚህ በፊት የባለቤቴ ጓደኛ ነበርሽ፣ አሁን አግብቷል፣ እኔ ባለቤቱ ነኝ፣ እባክሽ አቁሚ ስል ነገርኳት። ይቅርታ ጠይቃ አፉ በይኝ ስትለኝ ቂም መያዝ አልችልምና ይቅር አልኳት። ግን የምታወራቸው ነገሮች ብዙም ደስ አላሉኝም። እወደዋለሁ፣ እርሱ እኔን ነው የሚወደው፣ አንቺ በመሃል ገብተሽ ነው የኔን ኑሮ ነው እየኖርሽ ያለሽው ምናምን ስትለኝ እኔም ተረጋግቼ አብሽር እህቴ፣ ይህ የሱ ምርጫ ነው፣ አንቺም ልትጠይቂው ከፈለግሽ ጠይቂው ብዬ ተለያየን። ባለቤቴ ሲመጣ ጉዳዩን ስነግረው እኔ በፍጹም እርሷን አልፈልግም፣ አንቺን ስለፈለግኩኝ ነው ያገባሁሽ አለኝ። እናቱን እንደሚያስፈቅድ ጭምር ጠየቅኩት። እርሱም የእናቱ ምርጫ ጠይቆ እኔን እንደመረጡ ነገረኝ። የእርሱን እናት በጣም ነው የምወዳቸው የማከብራቸው። ጥሩ ሴት አግብተሃል እንዳታስከፋብኝ ይሉታል። ሁሌም ዱዓ ያደርጉልኝ ነበር። ታዲያ ይህ ትዳራችን በፍቅር በስኬት ግን ሊዘልቅ አልቻለም ነበር። በመሃል ይቺ የቀድሞ ጓደኛው እኔ ጋር እየደወለች ታወራለች። ቅርርባችን የጓደኞች ቅርርብ ሆነ። በመሃል ድምፅሽ ናፍቆኛል ላኪልኝ እያለች ድምፅ ፎቶ ሳይቀር እልክላታለሁ። ኋላ ግን ሲገባኝ እየፈራሁኝ እስኪ አንቺም ላኪልኝ ድምፅሽን ስላት ፍቃደኛ አትሆንም። መጠራጠር ገባው። የማላቀው ህመም ገጠመኝ። ትዳሬ አደጋ ላይ ወደቀ። ፌስቡክ ስጠቀምም ስለ ሲህሮች ትምህርቶችን ከቀልብ ዶክተር ላይ አገኝ ነበር። ውስጤ ሰላም አጣ። የማነባቸው ምልክቶች እኔ ላይ ይታያሉ። አንዲት እህቴን ይህ ፖስት ስታደርግ ቀርቤ አናገርኳት። ኡስታዞችን እንድትጠቁመኝ። አልሐምዱሊላህ ኡስታዞችን አናገርኳቸው። በፍርሃትና በጥርጣሬ ስር ብሆንም የእነርሱ አቀራረብ በጣም ነበረ የማረከኝ። በሕክምናዬ ሂደት በፎቶና በሪከርድ ሲህር እንደተደረገ አወቅኩኝ። የታዘዘልኝን መድኃኒት ነበረ እርሱም ስጠቀም ሆዴ በጣም ይጮኋል። ውስጤን እያከመልኝ ቆየ። ምንም እንኳን በስቃይ ባሳልፍም አፍያ እንደመሆንና በአላህ ላይ እንድጸና በዶክተሮቼ ተመከርኩ። እኔም አልሐምዱሊላህ በትዕግስት ሕክምናዬን ስከታተል ቆየሁኝ። አጂብ ነው። ከብዙ ጊዜ በኋላ ቢሆንም አፍያዬ ተመልሶልኛል። አልሐምዱሊላህ።
የሕክምናዬን 45 ቀን ጨርሼ ለውጥ አላየሁም ነበር። ግና ሁለተኛ ዙር 45 ቀን ታክሜ በድምሩ 3 ወር ላይ የሚገርም ለውጥ የሚገርም ውጤት አየሁኝ። በአላህ እርዳታ አልሐምዱሊላህ ረቢል ዓለሚን። አሁን አፊያ ነኝ፣ ትዳሬም አፊያ ሆኗል። ኡስታዞቼ ጀዛኩሙላህ ኸይረን ጀዛ፣ አላህ ይጠብቃችሁ ትለናለች ውዷ እህታችን። ታሪኳ ይሄን ይመስላል። ውዷ እህታችን ምስክርነትሽን ለኡማው አድርሰናል። ሌሎችም ይማሩበት ዘንድ ይሁን። ፎቶዎቻችሁን፣ ድምጾቻችሁን ለማታውቁት ሰው አትላኩ። እነኛ ሷሂሮች እኮ እርሱም በመጥፎ ይጠቀሙባችኋል። አላህም ሁላችንንም ይጠብቀን። በሌላ ታሪክ እስክንገናኝ ድረስ